ውቅያኖስ ላይ እንዳልሞት ብዬ ከልጅነቴ እንደተመኘሁት እነሆ ከህንድ ውቅያኖስ ጋር በአካል ባይነ ስጋ ተያይተናል። ጃምቦ ብለን ሞምባሳ ገብተናል። ካሪቡ ለው ተቀብለውናል። ሞምባሳ የኬንያ ሁለተኛ ትልቅ ከተማ ነች ቢባልም ከተማውን ብዙ ዞር ብለን ሳናይ በቀጥታ የሄድነው ወደ አረፍንበት ህንድ ውቅያኖስን ተንተርሶ የሚገኘው ሰን ኤንድ ሳን ቢች ነበር ያቀና ነው። በጣም ውብ ቦታ ነው። የፀሐይዋ ሙቀት እና ድምቀት ከነሐሴ ባንዴ ወደ ግንቦት አሸጋግሮን ነበር። የሄድነው የአፍሪካ ኩራት በሆነው በኬንያ ኤርዌይስ ነው። እንደ ሀገር ክህደት ተሰምቶን ነበር። በርግጥ በኋላ ላይ ያተረፍነውን ገንዘብ ስናሰላው ነው የተጽናና ነው። ለ5 ቀናት ነው የቆየነው። ውቅያኖሱ ሲደነፋ በቅርበት አየን። የጎረቤት ሀገር ምግብና መጠጥ ጨዋታ አጣጣምን። ስማችንን አሸዋ ላይ ጻፍን። በሽልንግ ስንገበያይ ከብር ብዙም እንዳልተራራቀ ተገነዘብን። በተገኘው እድል ሁሉ ታዲያ የአፍሪካ ጉብኝታችንን አጠናክረን መቀጠል እንዳለብን እየተሰማን በሰላም ወደ ሀገራችን ተመለስን።